በሴቶች ላይ እየበረታ በመጣው የማህበራዊ ሚዲያ ጥቃትን እንዴት ራስን መጠበቅ ይቻላል? የበየነ መረብ ጥቃት ወይም ዲጂታል ቫዮለንስ በጣም በፍጥነት እያደጉ ካሉ የጥቃት አይነቶች አንዱ ሲሆኑ ሴቶችን ከኦንላይን እያስወጣ ነው። የጥቃት በኦንላይን ተጠቃሚ ሴቶች ላይ ዘለፋ መፈጸም፣ ክትትል ማድረግ፣ ሀሰተኛ ቪዲዮዎች ማሰራጨት፣ ምስል ተጠቅሞ ስም ማጥፋት በሚሊዮን የሚቆጠሩ ሴቶችና ልጃገረዶችን በየዓመቱ በርካታ ትንኮሳ ይደርስባቸዋል። በዓለም አቀፍ ደረጃ 6 ቢሊዮን የሚጠጉ ሰዎች ኢንተርኔትን የሚጠቀሙ ሲሆን በዚህም ዓመት ከሴቶች 280 ሚሊዮን ከሚበልጡ ወንዶች በኦንላይን ተጠቃሚ ነበሩ። የዓለም አቀፍ ቴክኖሎጂ ንብረት የተባበሩት መንግስታት ዲጂታል ቴክኖሎጂ ልዩ ኤጀንሲ አስታውቆታል። ይህንን መረጃ የተባበሩት መንግስታት ድርጅት ሴቶች ልጃገረዶችና ጾታቸውን መግለጽ የማይፈልጉ ግለሰቦች በጾታቸው ምክንያት ኢላማ የመሆን እድላቸው ከፍተኛ መሆኑን ገልጾ የበለጠ ከባድና ዘላቂ መዘዝ ያጋጥማቸዋል ይላል። በዓለም አቀፍ ደረጃ የተደረጉ ጥናቶች እንደሚያሳዩት እስከ 58 በመቶ የሚሆኑ ሴቶችና ልጃገረዶች በኦንላይን ለሚፈጸሙ ጥቃቶች ኢላማ መሆናቸውን የተባበሩት መንግስታት ድርጅት አስታውቋል። በዲጂታል የሚደርሱ 5 የተለመዱ ጥቃቶቹም መዝለፍ አንደኛው ሲሆን ዘለፋ፣ ሆን ተብሎ ቀስቃሽ ወይም አጸያፊ ምልክቶችን በኦንላይን መለጠፍ፣ አንድ ሰውን ለማናደድ ምላሽ እንዲሰጥ ለመቀስቀስ ወይም ችግር ለመፍጠር መሞከርን ያካትታል። በኦንላይን ላይ የጥላቻ ንግግርና የሐሰት መረጃ ስርጭትን ለማስቆም ያለመው መንግስታዊ ያልሆነ ድርጅት እንደሚለው 2 ዋና የዘለፋ አይነቶች አሉ። እነሱም ጥቃትን ለማጉላት ትልቅ የማህበራዊ ሚዲያ ተከታዮች ያላቸውን ዝነኛ ሰዎች ኢላማ ያደረጉ ዘለፋዎች ናቸው። ሌላኛው ደግሞ አሉታዊ የማህበራዊ ሁኔታን በሚያነሳሱ ዘለፋዎች የተነሳ በሌሎች ላይ የሚደርስ ጉዳትም ደስተኛ መሆኑ ይላልም። ሰዎች በኦንላይን ላይ የሚዘለፉበትን ምክንያት ሊኖራቸው የሚችል ሲሆን አንዱ ዘለፋ ከሌላኛው የተለየ ነው። ዘላፊዎች ብዙውን ጊዜ የሚያጠቋቸው ሰዎች በመበሳጨት ይደሰታሉ። ስለዚህም ኢላማ የሚያደርጓቸውን ሰዎች ምላሽ ከሰጡ ጥቃታቸውን እንዲቀጥሉ ያበረታታሉ። ዘለፋ ጭንቀት የሚያባብስ ሲሆን የተጎጂውን በራስ የመተማመን ስሜትም ይቀንሳል። ሁለተኛው የሌሎች ግላዊ መረጃ ሆን ብሎ ማሰራጨት ነው። የግለሰቦችን መረጃ በመጥፎ ልቦና በመነሳሳት በኦንላይን ማሰራጨት በኦንላይን የሚደርስ የጥቃት ሌላ ምልክት ነው። ይህም ክትትል ማድረግ፣ ማስፈራራትና አካላዊ ጥቃትን የመሳሰሉ ጉዳዮችን ሊያካትት ይችላል። በአውሮፓውያኑ 2021 የሃሪ ፖተር ደራሲ ጃኪ ሮሊንግ አድራሻዋን የያዘ ከቤቷ ውጪ የተነሳችው ፎቶ በኦንላይን ከተሰራጨ በኋላ እንደዚህ አይነት ጥቃት ሰለባ እንደነበረች ተነግሯል። ነገር ግን ፖሊስ እሷን ኢላማ ባደረጉበት አክቲቪስቶች ላይ ምንም አይነት እርምጃ እንደማይወስድ ተናግሯል። ከሚያዝያ 2022 ጀምሮ በሜታ ባለቤትነት ስር የሚተዳደሩ ፌስቡክ እና ኢንስታግራም ምንም እንኳን ይፋ የሆነ መረጃ ቢሆንም ወይም በዜና ዘገባዎች ላይ ቢቀርብም የአንድን ሰው የቤት አድራሻ ማጋራትም ከልክሏል። ተጠቃሚዎች አሁንም የራሳቸውን አድራሻ በማጋራት የሚችሉም ቢሆን ሌሎች ግን እንደገና ማጋራት አይችሉም። ይህ ለውጥ የተደረገው በግላዊ መረጃ መጠበቅ ለማጠናከርና የግል መረጃን በክፋት የመልቀቅ ስጋቶችን ለመጠበቅ ከሜታ ቁጥጥር ቦርድ የተሰጡ ምክሮችን ተከትሎ ነው። ሶስተኛ ዲፕ ፌክ የሚባሉ ቪዲዮዎች፣ ምስሎች ወይም ድምጽ ቅጂዎች እውነተኛ እንዲመስሉ ተደርገው በሰው ሰራሽ አስተውሎት ሲሰሩ ነው። እነዚህም ለመዝናኛነት ወይም ለሳይንሳዊ ምርምር ሊያገለግሉ ይችላሉ። ነገር ግን አንዳንድ ጊዜ ህዝቡን ሆን ብለው ለማነሳሳት ወይም ለማሳሳት ፖለቲከኞች ወይም የዓለም መሪዎችን ለማስመሰል ይሰራሉ። ልቅ የሆኑ የወሲብ ቪዲዮዎች ወይም የታዋቂ ሰዎች ምስሎችም ወይም ተራ ሰዎችን ምስሎችን በመለጠፍ በስም ማጥፋት ጥቅም ላይ ውለዋል። በዩናይትድ ኪንግደም በቅርቡ በፖሊስ የተካሄደ የዳሰሳ ጥናት ከ4 ሰዎች አንዱ የሚታየው ሰው ፈቃደኛ ባይሆንም እንኳን ወሲብ ነክ የሆኑ ዲፕ ፌኮችም መፍጠርና ማጋራት ምንም ስህተት እንደሌለው ወይም ግድ እንደማይሰጣቸው ያሳያል። ያለ ፍቃድ ምስሎችን ማጋራት ወይም ለማጋራት ማስፈራራት በዩናይትድ ኪንግደም ወንጀል ነው። በዚህም ህግ መሰረት ይዘት የተቀየረ ምስሎችን ዲፕ ፌኮችን ጨምሮ ማጋራትም ያስቀጣል። እንደ አውስትራሊያና አየርላንድ ያሉ ሌሎች ብዙ አገራት ግለሰቦችን በምስላቸው የተነሳ ከሚያደርስባቸው ጥቃት ለመጠበቅ ተመሳሳይ ህጎች አላቸው። ማባበል አራተኛው ሲሆን ልጆችና ወጣቶች በኦንላይን ኢላማ ሊደረጉና የተለያዩ የማባቢያ ስልቶችም ሰለባ ሊሆኑ ይችላሉ። ወንጀለኞች ልጅቷ ላይ ጥቃት ከመፈጸማቸው በፊት እምነቷን ለማግኘት የተለያዩ ነገሮችን ያደርጋሉ። የጥቃትን በኦንላይን ሊፈጸም ወይም አጥፊው ልጇን ወይም ልጅቷን ለማጥቃት በማሰብ በአካል እንዲገናኙ ሊያመቻች ይችላል። የኦንላይን ላይ ተጎጂ ይዘቶችም ሲቀዱ ሊለጠፉ ወይም ሲጋሩ ለተጨማሪ ጥቃትም ያጋልጣሉ። ጥቃቶች በኦንላይን ተፈጸሙ ከዛ በኋላ ከዚያ ወጪ በታዳጊ ልጆች ላይ ዘላቂ ሆነ
ጉዳትንም ያደርሳል። ይህ ወደ ጭንቅ፣ ራስን መጉዳት፣ የአመጋገብ መዛባት፣ ራስን የማጥፋት ማሰብና ከሀሳብም አልፎ ራስን ማጥፋትን ያስከትላል። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና ዋና መረጃዎች እነዚህ ነበሩ። ከፕሮግራም ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታም